ድንገት ከየት መጣ የማይባል የስሜት መለዋወጥ አጋጥሟችሁ ያውቃል? ማለትም ድንገት ፈርታችሁ፣ ተጨንቃችሁ፣ ዲፕረስድ ሆናችሁ፣ ደብሯችሁ፣ ሁኔታው አስጠልቷችሁ በቃ ይሄ ሞቲቫችሁ ጠፍቶ ምናምን ያውቃል? ይሄ የጠላት የሰይጣን ጥቃት ነው። በመንፈስ ዓለም ላይ በእኛ ላይ የሚወረወር መንፈሳዊ ፍላጻ ነው። ቀጥሎ የምነግራችሁ እነዚህ 7 ምልክቶች በሰይጣን ጥቃት ውስጥ እንዳለን የሚያሳዩ በስጋው ዓለም ሳይሆን በመንፈስ ዓለም ላይ ሰይጣን በእኛ ላይ አንዳች ጥቃት እንደከፈተና እኛም ደግሞ ምላሽ መስጠት ያለብን በመንፈሳዊ መንገድ እንጂ እንዲሁ ሁኔታ ላይ አድርገን ነገሩን ሰበብ ሰጥተነው ዝም ብለን እንድናልፍ አያስፈልግም። ስለዚህ እነዚህ 7 የምታዩቸው ምልክቶች በመንፈሳዊ ጥቃት ውስጥ እንደሆናችሁ የሚገልጹና ቀጥሎ ደግሞ ምን ማድረግ እንዳለባችሁ በእንደዚህ አይነት የጠላት ጥቃት ውስጥ ስትሆኑ እነግራችኋለሁ። አብራችሁኝ ቆዩ። እርግጠኛ ነኝ ብዙ ታተርፉበታላችሁ፣ ትጠቀሙበታላችሁ። ይህንን ቻናል እስከዛሬ እየጠቀማችሁ ከሆነ መንፈሳዊ አይናችሁ እንዲከፈት እንደ እግዚአብሔር ቃል እንድትመላለሱ በምድር ላይ ብርሃን ተደርገን እንደተጠራንበት በዛ ማንነት እንድንመላለስ እየረዳችሁ ከሆነ አሁኑኑ ላይክ በማድረግና ሌሎች እንደ አይነት ቪዲዮዎች ሲመጡላችሁ እንዲጠቅማችሁ ሰብስክራይብ በማድረግ አብራችሁኝ አግዙ። መንፈሳዊ ነገሮችን ፕሬዠር በማድረግ ሰዎችን እንዲያውቁ እንዲነቁ በማድረግ የጨለማን መንግስት የምንዋጋበት አንዱ ቻናል ይሄ ነው። በጣም ብዙ ረብ የሌለሽ ዓለማዊ ተርኪ መርኪ ምንም ጥቅም የሌላቸው ነገሮች ተሰግስገዋል በዚህ በቴክኖሎጂ ውስጥ ማለት ነው። ደግሞ እኛ የብርሃን ልጆች መንፈሳዊውን እውነት ይዘን ወደዚህ መስመር ላይ ስንመጣ ብዙዎች ይነቃሉ፣ ብዙዎች ይነቃቃሉ፣ ብዙዎች አይኖቻቸው ይበራል። በጨለማ ኃይል ላይ ስልጣንን እየተቀናጁ ይሄዳሉ። ወንጌል ስር እየሰደደ ይሄዳል። በጣም ብዙ ምስክርነቶችን እንኳን ሰምቻለሁ። ስለዚህ እውነት የምትጠቀሙ ሰዎች ዝም ብላችሁ እንዳታልፉት፣ ላይክ አድርጉት፣ ለሌላ ሰው ሼር አድርጉት። ደግሞ ራሳችሁ በደንብ ተጠቀሙበት። ሲሪየስ ሆናችሁ አምናለሁኝ ነጥቦቹን ለመጻፍ ወረቀትና እስክሪፕቶ እንደምትይዙ ስለሚጠቅማችሁ ማለት ነው። ቀጥታ ወደዚህ ቪዲዮ። በዚህ ቪዲዮ ላይ 7 ምልክቶች በጨለማ ዓለም ጥቃት እየተደረገብን እንደሆነ የምናውቃቸው ነው መነግራችሁ። የመጀመሪያው ምልክት ድንገተኛ ከመሬት ተነስቶ በእኛ ላይ የሚሆን የስሜት መለዋወጥ። ድንገት ትበሳጫላችሁ፣ ቁጣ ይላችኋል፣ ይደብራችኋል፣ ሁሉ ነገር ያስጠላችኋል፣ መነጫነጭ ትጀምራላችሁ። ይሄ አንዩዥዋል የሆነ የስሜት መለዋወጥ ከመንፈስ ዓለም የደረሰብን መንፈሳዊ ጥቃት ሊሆን ይችላል። ኢንፋክት ነው የእግዚአብሔር መንፈስ እንድትቆጡ እንድትነጫነጩ ያደርጋችሁም አይደል እንዴ? ስለዚህ የሆነ እንግዳ የሆነ መንፈስ በእናንተ አካባቢ የሆነ ሰበብ ተጠቅሞ እናንተን ወደዛ ነገር ውስጥ ሊከት ፈልጓል። ያ ኢሞሽናል ስቴቢሊቲያችሁ መበላሸት ዲፕረስድ እንድትሆኑ ያደርጋችኋል። ከሰዎች ጋር ግጭት እንድትፈጥሩ ያደርጋችኋል። ለወደፊት ልትሰሩት ላለው ነገር ያላችሁን መነሳሳት ይገለዋል፣ ያጠፋዋል። ስለዚህ የሆነ ብዙ ሰዎች ዲፕረስድ ይሆናሉ በዚህ መንገድ። ከዛ ግን አልፎ በዋናነት የሚፈልገው ተስፋ ቆራጥ ይሄ ተስፋ መቁረጥ ስሜት በእኛ ውስጥ ማድረግና እምነት አልባ ማድረግ ይፈልጋል። በጣም የሚገርም የመጽሐፍ ቅዱስ ታሪክ ልንገራችሁ። ኤልያስ ትዝ ይላችኋል? አንደኛ ነገሥት ላይ ታሪኩን ታገኙታላችሁ። በዛ በተራራ ላይ የበዓል ነቢያቶችን ሰብስቦ እንደዛ ተፎካክሮ በእሳት የመለሰ አምላክ እሱ ትክክለኛ ነው ብሎ ያን ሁሉ ካደረገ በኋላ በነጋታው ያቺ ኤልዛቤጥ ወይም ደግሞ የአክዓብ ሚስት የንጉሱ አክዓብ ሚስት በነቢዩ ኤልያስ ላይ ስትዝት ሰማ፣ ወሬ ሰማ እና ያለችው ዛሬ ማታ ኤልያስ ጭንቅላት በአንገቱ ላይ ካደረ አማልክቶች ይሄንን ያደርጉብኝ ብላ ስትመልና ስትዝት ሰማ። ኢሚዲየትሊ ሰውየው ዲፕረስድ ሆነ። ፍርሃት ያዘው፣ ድንጋጤ ያዘው። ለምን ሲባል መንፈሳዊ አታክን ያደረገችው ይሄ አማልክቶቿን እየጠራች ስትምል በቃ ልቡን ከፈተና ፍርሃት ነው ኢሚዲየትሊ የገባበት። መንፈሳዊ ጥቃትን ያጠቃችው እና ድምጿን ሰምቶ ንግግሯን ሰምቶ ያለችውን የተናገረችውን በሰማ ጊዜ ልቡ ወዲያው ወረደ። እንዲያውም እነዛን ሁሉ እንግዲህ ያስቡት 400 ምናምን ነቢያት ሲያስገድል ምንም ልቡ ያልወረደ ጀግና የሆነ ሰው እንደዛ በህዝብ ፊት እግዚአብሔር በእሳት ይመልሳል ብሎ በእምነት ሲያደርግ የነበረ ሰው በአንዲት ሴት ተራ በመሰል ሴት ንግግር ፈራ። እንዲያውም በሞትኩኝ አለ። ምን አለ በሞት እያለ በእግዚአብሔር ሲያማረር ታዩታላችሁ። ይሄ ስፒሪት ኦፍ ዲፕሬሽን ነው በሰውየው ላይ ከሴትዮዋ ንግግር ጋር አብሮ የተላከ መንፈሳዊ ጥቃት ነበር። ያው ኢንፋክት በዛ ጊዜ እንደዚህ አይነት ነገሮች ገና ስላልተገለጡ አንደርስታንድ ላይ ያደርገው ይችላል። ግን ደግሞ የእግዚአብሔር መንፈስ እንዴት እንዳበረታው 3 ጊዜ መልአክ እየቀሰቀሰ ምግብ እንዲበላ በዛ ምግብ ኃይል ተነስቶ እንዲሄድ ወደ እግዚአብሔር ተራራና በዛ እግዚአብሔር የተናገረው ነገር ታያላችሁና ብዙ ጊዜ እንደዚህ ዌር አውት እናደርጋለን። ትላንት ትልቅ ተጋድሎ ሰርተን፣ ትላንት ትልቅ መንፈሳዊ ህይወት ነበረን፣ ትላንት ትልቅ መነቃቃት ነበረን። ሰደንሊ የሆነ ታይም ላይ ምን እንደሆነ አታውቁም። ድንገት
መንፈሳዊ ነገራችሁ ይወርዳል፣ ፍላጎታችሁ ይወርዳል፣ ፍርሃት ውስጣችሁ ይገባል። ይሄ መንፈሳዊ ጥቃት ነው። ስለዚህ ምንድነው ማድረግ ያለብን? እግዚአብሔር ምግብ አምጥቶለት ኤልያስ እንዲመገብ አደረገ። ትላንት ኤልያስ ነበር የሰጠው በነበረው እምቅ ኃይል፣ በነበረው የእግዚአብሔር አቅም። ከዛ ያንን እያሟጠጠ ስለነበር እንደገና መመገብ ነበረበት። የምትሄደው መንገድ ሩቅ ነውና ተነስተ ብላ አለው። ምን ልላችሁ ፈልጌ ነው? አዲስ ሞመንት ይሄ ኢነርጂያችሁ በሞተ ጊዜ፣ መንፈሳዊ ተጋድሏችሁ በደከመ ጊዜ፣ ድንገት ዲፕረስድ ጭንቀት በያዛችሁ ጊዜ መብላት ያለባችሁ ቢኖር የእግዚአብሔርን ቃል ነው። ሊስን ቱ ዘ ፕሪቺንግ ኦፍ ዘ ወርድ። የሚያነቃችሁን የእግዚአብሔርን ቃል ስሙ ከፍታችሁ። በቃ የሞተ እንኳን የሚመስል ሞራል ቢኖራችሁ ከፍታችሁ ማዳመጥ ጀምሩ። የሆነ ልባችሁን የሚቀሰቀስ ዝማሬዎችን ክፈቱ። የሆነ ጸሎት ከፍታችሁ በዛ ጸሎት ውስጥ ግቡ። የሆነ ነገር ፊል አፕ ትሆናላችሁ። ከዛ እየተቃወማችሁ መጸለይ ጀምሩ። ይሄ ስፒሪት ኦፍ ጄዘብል ነው። የኤልዛቤል መንፈስ የአማኞችን ልብ የሚያወርድ የሚያስፈራራ የሚያውክ መንፈስ ይዟችሁ ነው። በነገራችን ላይ በዚህ ቪዲዮ መጨረሻ ላይ እንጸልያለን። እሺ፣ አንድ ጸሎት እንጸልያለን። እግዚአብሔር ይባርካችሁ። ሁለተኛው ምልክት የሆነ መንፈሳዊ ጥቃት እየተካሄደባችሁ እንደሆነ የምታውቁበት the spirit of confusion ይባላል። ወይም ድንገት ግራ ትጋባላችሁ። የምታምኑበት ነገር ግራ ይገባችኋል። የእግዚአብሔር ቃል የሚለው ነገር ግራ ይገባችኋል። ልክ ነኝ አይደለም? ይሄ ኮንፊውዥን ግራ የመጋባት መንፈስ ስለሆነ ሰይጣን ማለት ነው። እና ኮንፊውዝድ እንድትሆኑ ያደርጋችኋል። የሰማችሁት ነገር በቃ እውነት አልመስል ይላችኋል። እርግጠኛ ነኝ እንደዚህ ነገር ተሰምቷችሁ የሚያውቅ ሰዎች አላችሁ። ድንገተኛ አታክ ነው ይሄ። በቃ ሰይጣን በኮንፊውዥን ሊመታችሁ ይፈልጋል። እና የሰማችሁትን ነገር መንፈሳዊ ነገር የምታውቁትን ነገር ሁሉ ድብልቅልቅልቅልቅልቅ ያደርግባችኋል። መጽሐፍ ቅዱስ አንዱ የዚህ ዓለም አምላክ አሰራር የማያምኑትን ሐሳብ አሳወረ ይላል። ሐሳብ የማሳወር ነገር ይጠቀማል። ወይም ደግሞ ሁለተኛ ቆሮንቶስ ምዕራፍ 10 ላይ ይመስለኛል የሰው ሐሳብን ይከትና በእግዚአብሔር ዕውቀት ላይ ከፍ ሊል ይፈልጋል። እና አይምሮአችንን መማረክ ይፈልጋል። ስትሮንግ ሆልድ በማስቀመጥ ጥርጣሬ፣ ፍርሃት፣ ድንጋጤ፣ ግራ መጋባትን ወደ አይምሮአችን ኮንቲኒየስሊ ይልካል። በሐሳብ ነው የሚዋጋችሁ ታዲያ። ስለዚህ ይሄ ነገር ልክ ባይሆንስ፣ በቃ ይሄ ነገር አይሆንም፣ ይሄ ነገር ለምን እንደዚህ ያደረኩኝ፣ በቃ ስፔሻሊ በመንፈሳዊ ነገር ላይ በእምነታችሁ ላይ ያለ ነገር ላይ ግራ እንድትጋቡ ሚስ እንድታረጉ ነው የሚያደርገው። ስፒሪት ኦፍ ኮንፊውዥን ይባላል። በጌታ በኢየሱስ ስም የተገለበጠ ይሁን። መጽሐፍ ቅዱስ ሲናገር የጦር ዕቃችን ስጋዊ አይደለምና ነው የሚለው እዛው ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ። ነገር ግን ምሽግን ለማፍረስ በእግዚአብሔር ፊት የበረታ ነው ይላልና ይሄ ምሽግ የሚለው አለ። የሰው ሐሳብ የሆነ በእግዚአብሔር ዕውቀት ላይ የሚነሳውን መንፈሳዊ ነገር በቃ ይሄ ግራ እንድንጋባ የሚያደርገውን እየሰባበረ እየደነቆለ የሚያፈርስ የእግዚአብሔር ኃይል አለን እኛ። ስለዚህ በዚህ ኬዝ ላይ እንደዚህ አይነት ነገር በተለይ ትላንት እርግጠኛ የሆናችሁበትን ነገር፣ ትላንት ሹር የሆናችሁበትን ብዙዎችን ያስታጠቃችሁበት ነገር ድንገት ኮንፊውዝድ ከሆናችሁበት፣ እርግጠኛ ካልሆናችሁ፣ ከዛ በኋላ ነገሩ ትክክል እንኳን ካልመሰላችሁ ኢሚዲየትሊ መቃወም ጀምሩ። የዲያብሎስ ፍላጻ ነው። መጽሐፍ ቅዱስ ሲናገር ምን ይላል? የማያቋርጥ የዲያብሎስን ፍላጻ እንድትቋቋሙ የእምነት ጋሻ አንሱ ይላል። ጋሻ አለ መንፈሳዊ ዓለም ላይ። ዲያብሎስን ፍላጻ ይልካል ማለት ነው። የሐሳቦች ፍላጻ፣ ኮንቲኒየስ የሆነ ፍላጻዎች፣ ግራ መጋባትን፣ ኮንፊውዥንን የሚፈጥሩ ማለት ነው። እና ይሄ መንፈሳዊ አታክ ነው። እኔ አስቤ ነው ወይ እኮ ልክ ነው ብላችሁ እንዳትፈሩ። ስለዚህ ይሄንን ኢሚዲየትሊ መቃወም አለባችሁ በጌታ በኢየሱስ ስም። ሐሳቡን አልስተውም፣ የሰይጣን ነው። ታውቃላችሁ ኢየሱስ ጋር እንኳን ኮንፊውዝ ሊያደርገው በጴጥሮስ በጓደኛው በኩል አይሁንብህ ጌታው ያለ አንብቡት። ማቴዎስ ምዕራፍ 16 ላይ ኢየሱስ ኮንፊውዝድ አልሆነ፣ ገብቶታል የሰይጣን ሐሳብ እንደሆነ። ዞር ብሎ አየውና አንተ ሰይጣን አለው። ጴጥሮስ ብሎ እንኳን ይሄ አላመቻመቻ፣ አንተ ሰይጣን አለው። ሰይጣን እንደሆነ ገብቶታል። ሐሳቡ የሱ ነበር። ከዛ የሰውን እንጂ እግዚአብሔርን አታስብ፣ በመንገዴ ላይ እንቅፋት ሆናል። ኮንፊውዝ ልታረገኝ ነው የመጣሁት፣ በመስቀል ላይ ልሞት ነው፣ አይሁንብህ እያለ ግራ ሊያጋባው ጥሪው ምናምን የጀመረው ነገር ልክ እንዳልሆነ እንዲሰማው ሊያደርገው ነበር። ተመሳሳይ ነገር ነው አሁን የሚሰራው። ስፒሪት ኦፍ ኮንፊውዥን በጌታ በኢየሱስ ስም የተመታ ይሁን። የተጠራችሁለትን ዓላማ፣ የእግዚአብሔርን እቅድ፣ የእግዚአብሔርን አጀንዳ በህይወታችሁ ላይ የጀመራችሁትን ሩጫ ግራ ሊያጋባባችሁ የሚፈልግ መንፈስ ነው በኢየሱስ ስም መታ ነው። አሜን አሜን አሜን። ኢየሱስ ጌታ ነው። ሌላኛው ሶስተኛው ምልክት ከባድ የሆነ ጫናና ፈተና ነው። በተለይ ዊክ በሆናችሁበት ጊዜ፣ ደካማ ነኝ በዚህ ሰዓት በምትሉበት ጊዜ ሊፈተናችሁ ይፈልጋል። ለምሳሌ ባጭሩ ሰው የሌላችሁ ሲመስላችሁ፣ ብቸኝነት ሲሰማችሁ፣ ስትራቡ፣
ገንዘብ እጦት ላይ ስትሆኑ፣ ርቃችሁ ከቤተሰብ ከሆነ አካል ስትሄዱ በዛው ልክ የእግዚአብሔርም ጸጋ የሚበዛበት ነው። ግን ደግሞ የሰይጣን ፈተና በጣም የሚጨምርበት እናንተን ለመጣል የመጨረሻውን ገመድ የሚጎትትበት ስፒሪቹዋል አታኮቹን በእናንተ ላይ ሲኦልን ነው የሚለቅባችሁ። በቃ ሁሉ ነገር ተያይዞ ድብልቅልቅልቅልቅ ማለት ይጀምራል። ነገሮች በቃ ውስብስብስብስብ ይላሉ። ባጭሩ ኢየሱስ ትዝ ይላችኋል። መንፈሳዊ ኃይሉ ሊጀምር ሲል አገልግሎቱ ብረስታውት አድርጎ ሊፈነዳ ሲል በገሊላ በይሁዳ በሰማሪያ የአገልግሎቱን ኃይል ሊጀምር ሲል ብዙዎችን ሊፈውስ ነፃ ሊያወጣ ገና ሲል ወደ ምድረ በዳ ለፈተና ሄደ ይላል። አት ዘ ሎወስት ደግሞ አት ዘ ሃይስት ፖይንት ምን ማለት ነው? በደከማችሁ ጊዜ ደግሞ ብርቱ ነኝ፣ ጊዜው ደረሰ ባላችሁበት ሰዓት ላይ በቃ የሚችለውን ሁሉ ነው የሚለቅ። ከዛስ ኢየሱስን ፈተነው። ወደ ምን ወስዶ ይላል መጽሐፍ ቅዱስ? መንፈስ ቅዱስ ወደ ምድረ በዳ መራው ይላል። በምድረ በዳ ላይ ኢየሱስ ብቻውን ነበር። አት ዘ ሎወስት ፖይንት ማንም ሰው አጠገቡ አልነበር። ተራበ ይላል። አስባው እናንተ ብትሆኑ ተረባችሁ ዳቦ አድርጉት ሲላችሁ ምን አይነት ፈተና ነው? ስለዚህ አት ዘ ሎወስት ደካማ ነኝ በምትሉበት፣ ሰው የለኝም በምትሉበት፣ ገንዘብ የለኝም በምትሉበት በዛ ታይም ላይ ኃይለኛ የዲያብሎስ ፈተና ይለቀቃል። ስለዚህ አታክ እንደሆነ ወቁ። እግዚአብሔር ሐሳብ በዛ ውስጥ ጸንታችሁ አልፋችሁ ተቋቁማችሁ ትልቁን የእግዚአብሔርን አጀንዳ እንድታስፈጽሙ ነው። በተመሳሳይ መልኩ ሰይጣንም ያለውን ኃይል በእናንተ ላይ የሚለቀው አዳት ሞመንት ነው። የሆነ ሊጀመር ያለ ነገር አለ ማለት ነው እናንተ ህይወት ላይ። እግዚአብሔር አይኖቻችሁን ይክፈት። ሌላኛው መንፈሳዊ ጥቃት ውስጥ መሆኑ የምታውቁበት አራተኛው ነጥብ ድንገተኛ ክህደት ነው። ሰዎች በድንገት ሲክዷችሁ፣ በድንገት ፊታቸውን ሲለውጡ፣ ሲቀየሩባችሁ ወደው አይደለም ከጀርባቸው አንድ ፕሬሸር አለ። እንደዚህ እናንተ ላይ እንዲያደርጉ እያሉ መንፈሳዊ ጥቃት ነው ማለት ነው። ስለዚህ ስጋና ደሞቹን አትዩዋቸው፣ ተዋቸው። ለምሳሌ ድንገት አለቃችሁ ይቀየርባቸዋል። ድንገት የትዳር አጋራችሁ ትቀየራለች ወይ ይቀየርብሻል። ድንገት ጓደኞቻችሁ ፊታቸውን ይቀይራሉ፣ አነጋገር ይቀይራሉ። አብሯቸው የሚኖሩ ሰዎች በቃ ድንገት ይለወጣሉ። ቤተሰቦቻችሁ ድንገት በእናንተ ላይ ይነሳሉ። ከነሱ አይደለም፣ መንፈሳዊ ጥቃት ላይ ናችሁ። ከነሱ ጀርባ አቴምት እያረጋችሁ አንድ አካል አለ። እኛ መጋደላችን ከስጋና ከደም ጋር አይደለም። ስለዚህ ለቀቅ አርጓት። የትዳር አጋራችሁ እሱ አይደለችም ችግሩ፣ ቤተሰቦቻችሁ አይደለም ችግሩ። መጽሐፍ ቅዱስ ሲናገር ምን አለ? ኢየሱስ ክርስቶስ ልክ ጊዜው ሲደርስ ሰይጣን ሐሳብ በይሁዳ ላይ ያገባበት ይላል። አብሮት 3 ዓመት ከምናምን የቆየ ሰውዬ፣ የእሱን ገንዘብ ይዞ የሚዞር ሰውዬ ድንገት ሄዶ ሸጠው ብሎ ስሞት። በቃ ከይሁዳ አይደለም ጉዳዩ፣ ከይሁዳ ጀርባ ሐሳብ እያስፈጸመ ያላል። ድንገት አብዛኞቹ ካዱ ይላል መጽሐፍ ቅዱስ። ትክዱኛላችሁ ብሏቸው። ስለዚህ ይሄ ድንገተኛ ክህደት፣ ልብ የሚሰብሩ ነገሮች፣ ሰዎች ጥለዋችሁ የሚሄዱት፣ እጃቸውን ከናንተ የሚያነሱ፣ የሚጨክኑ ምናምን ይጀምራሉ። በቃ ከጀርባቸው የሆነ አካል ስላለ በቃ እናንተ ከነሱ ጋር አትፋለሙ። ከጀርባ የሚሰራ ስራ አለ። ከነሱ ጀርባ ሆኖ ዊክን ሊያረጋችሁ፣ ሊያደክማችሁ፣ ልባችሁን ሊያወርድ የተዘጋጀ መንፈስ ነው። በኢየሱስ ስም እያላችሁ ጸልዩ። ስለዚህ ሰዎች ድንገት ከመሬት ተነስተው ሲጠሏችሁ፣ ድንገት ሲለወጡባችሁ፣ ድንገት መካድ ሲጀምሩ እናንተን ወቁ። በቃ መንፈሳዊ አታክ ነው። እንዲሁ ዝም ብላችሁ እርቅ አስታራቂ ምናምን ስትፈልጉ አትዋሉ። በየሰው ፊት እየነሳችሁ እንዲሁ ይቅርታ ምናምን ያላችሁ አትዋሉ። በቃ መንፈሳዊ ነገር ነው። ይግባችሁ ወደ ታች፣ ወደ መንበርከክ። ጠላቶቻችንን እኛ የምናሸንፍበት መንገድ ጉልበታችን፣ ይሄ መሯሯጣችን ምናምን አይደለም። አድቫንቴጅ መፈላለጋችን አለ። የኛ ማሸነፊያ መሳሪያ እዚህ ጋር ነው ያለው፣ ከታፋችን በታች ከእግራችን በላይ ያለው ማለት ነው፣ ጉልበት። ስለዚህ በጌታ በኢየሱስ ስም እንትናን የያዘ መንፈስ በእኔ ላይ እንደዚህ የሚያደርግ በእንገዴ እንዲዘጋ የሚፈልግ በአለቃዬ ላይ የሚሰራ በትዳሬ ላይ የሚሰራ በኢየሱስ ስም አትችለኝም። የደሙን ኃይል ይዤብሃል። አይምሯቸውን፣ አስተሳሰባቸው ልቀቅ እያለ ተቃውሞ። ዘወር ደግሞ ማለት ያለባችሁ ዘወር በማለት አሸንፏቸው ማለት ነው። አምስተኛ ተደጋጋሚ የሆነ ኃጢአት። ተደጋጋሚ የሆነ በአንድ ጉዳይ ላይ ያለ የኃጢአት ፍላጎት ወይም ልምምድ። ለምንድን ነው ይሄ ነገር የማይለቀኝ? እግዚአብሔር ይሄ ነገር ከኔ ወሰደው የምትሉት አንድ ኃጢአት አለ። ሁሌ በቃ በዛ ነገር ብቻ ተደጋጋሚ የምትወድቁት በቃ አታክ ነው፣ የጨለማው አታክ ነው። ያንን ፐርፐስሊ ዲዛይን አድርጎ በዛ ነገር ብቻ ሊያጠቃችሁ የሚፈልግ ሰይጣን ነው። ለምሳሌ ከዝሙት ጋር በተያያዘ ፖርኖግራፊ ጋር በተለይ ወንዶች ላይ ሄደን በጣም አታክ ያደርጋል። ሴቶች ላይ ሲመጣ ቅናት ጋር በተያያዘ ፍርሃት ጋር በተያያዘ ተደጋጋሚ በአንድ አይነት ነገር እንዲወድቁ ያደርጋል።
በቃ ሆፕለስ እንድትሆኑ በዛ ጉዳይ ላይ መፍትሄ የሌለው እንዲመስላችሁ ነው የምፈልገው። ግን ስፒሪቹዋል አታክ ነው። ትዝ ይላችኋል ሳምሶንን ጉዳዩ የነበረው ደሊላ ከጸጉሩ ነው። በቃ ከኃይሉ ምንጭ ነው ጉዳዩ። ሌላ ነገር አትፈልግም። ምንድነው ያ ኃይል ምንጭ? በተደጋጋሚ የምትጠይቀው ይሄንን ነው። የኃይልህን ምንጭ ንገረኝ፣ ምንድነው ኃይል? ለምን ዋሻኝ ብላ ታለቅሳለች ፊቱ። ልክ ሲነግራት ተወችው። በቃ ልክ ኃይሉን ስታስቆርጥ የሚፈልገው ሰይጣን እንደዛ ነው። በዛ ነገር ተስፋ እንድትቆርጡ ያ ነገር ላይ ባላችሁ አቅማችሁ ዜሮ እንዲሆን የሚፈልገው። ስለዚህ መንፈሳዊ ጥቃት ከናንተ ድካም ብቻ አይደለም ማለት ነው። ስለዚህ እንዲሁ ስጋዊ ድካም ነው በቃ በዚህ ጉዳይ አልቻልኩም ምናምን አትበሉ። መንፈሳዊ ጥቃት እየተካሄደባችሁ ስለሆነ ነው። ያንን ነገር ዲዛይን ኦርኬስትሬት አድርጎ እየላከው ያለ አንድ አካል አለ። ደሊላን ከጀርባ የላኳት አሉ እንዳትረሱ። መጽሐፍ ቅዱስ አንብቡ። መሳፍንት መጽሐፍ ላይ ደሊላን ብር ሰጥተው ነው የላኳት። ሳምሶንን የኃይሉ ምንጭ እንድታጣራ በየቀኑ ይነዘንዟታል። ስለዚህ ተልእኮ ነው ማለት ነው። ዋጭው በኢየሱስ ስም ማናቸውም ተልእኮ በአንድ ጉዳይ ላይ ደጋግሞ የሚፈተናችሁ ዛሬ በኢየሱስ ስም ከህይወታችሁ ላይ የተነቀለ ይሁን። ሌላኛው ስድስተኛው ኦፍ ኮርስ ይሄን እንድትገምቱ ትችላላችሁ። በሌሊት የሚደረግ በህልማችሁ በራእይ ምናምን የሚመጣ ፍርሃት፣ አስፈሪ ነገሮች፣ ጥቃቶች ማለት ነው። ሳይን ነው። እግዚአብሔር ሳይን እየሰጣችሁ ነው። ለምሳሌ የሚያስፈራራ ቅዠት የምታዩ ሰዎች በሌሊት እባብ ሲነድፋችሁ የሆነ ነገር ስትወድቁ ምናምን ስትመለከቱ አታክ እያረጋችሁ ነው። መንፈሳዊ ዓለም ላይ እንዲሁ ዝም ብሎ አለም ያንን ነገር እየተመለከታችሁ ያለው ሳይን ነው። እንድትነቁ ብድግ ብላችሁ ያንን ነገር እንድትቃወሙ እንድትዋጉ ነው። ሰደንሊ ብዙ ሰዎች ከህልማቸው ሲነቁ ይታመማሉ፣ የሚሞቱ ሁሉ ሰዎች አሉ። እና ድንገት የሆነ ነገራቸው ይወሰዳል፣ መንፈሳዊ ነገራቸው ይጠፋል፣ ወይ በቃ የሆነ ነገራቸው ፌል ያደርጋል፣ ቢዝነሳቸው ፌል ያደርጋል፣ የሆነ የጀመሩት ነገር ይበለሻሻል። ለምን ሲባል ከዛኛው ከመንፈስ ዓለም የተላከ ነገር ስላለ ነው። አታክ እየተደረጉ ነው ያሉትና እንደዚህ አይነት ምልክቶች ስታዩ በተለይ ሌሊት በህልም ምናምን የምታዩት ምልክቶች ድንገተኛ ፍርሃት ምናምን ሲገጥማችሁ አታክ እንደሆነ ወቁ። ዝም ብላችሁ እንዳታልፉት እንደነገሩ ማለት ነው። ተነስታችሁ ብድግ ብላችሁ መቃወም ጀምሩ። ሰባተኛው የመጨረሻው አይደለም፣ ብዙ ነው፣ ግን ይሄኛው ደግሞ በጣም ወሳኝ ነው። አንድ ነገር ሲዘገይ ነው ማለት በጊዜው የናንተ መሆን ያለበት ነገር አስቀድሞ እግዚአብሔር የተናገራችሁ ፕሮሚስ ከሆነ ወይ ያ ነገር ለናንተ የሚገባ ነገር ሆኖ ግን ሳይመጣ ከቀረ ስፒሪቹዋል አታክ ነው። መንፈሳዊ ዓለም ላይ የተያዘ ነገር አለ ማለት ነው። ብዙ ጊዜ አስለቅቁ ምናምን ሲባል ቀልድ አድርጋችሁ ነው የምታዩት። በመንፈስ ዓለም ላይ ግን በጣም ብዙ ነገር ይለቀቃል። ሲምፕል በቃ ትሩዝ ዳንኤልን ታሪክ መመልከት ነው። ዳንኤል ጸሎቱ ገና በመጀመሪያው ቀን እግዚአብሔር ሰምቶታል ይላል። ነገር ግን የፋርስ አለቃ መንግስት ተቋቋመኝ ይላል። መልእክቱን ምላሽ ገብርኤል ይዞለት በመጣ ጊዜ ማለት ነው። ምን ልላችሁ ነው? የዚህ ዓለም አምላክ በዚህ ዓለም ላይ አስተዳዳሪ ነው። በጊዜያዊነት ከሰው ልጆች ላይ ስልጣን ወስዷል። እናንተ ላይ ስልጣን ላይኖር ይችላል፣ ግን የናንተን ነገር የያዙ ሰዎች ላይ ስልጣን አለው። የናንተን ነገር የያዙ ሰዎች ላይ አይደንቲፋይ አድርጓቸዋል። አብዛኞቹን እሱ ነው የሚጠቀምባቸው። ስለዚህ በእነሱ በኩል ነገራችሁን ማዘግየት ይፈልጋል። ስለዚህ ከሰዎቹ ጋር ከጉዳዩ ጋር ሳይሆን መንፈሳዊ ዓለም ላይ ተዋጉ። እንደዛ ነው ያደረገው ዳንኤል። ጸሎቱን በጸሎት ቀጠለ። መንፈስ ዓለም ላይ ነው የተለቀቀው ጉዳዩ። ወደ ዳንኤል ጸሎቱ በ21ኛው ቀን ደረሰ። በተመሳሳይ መልኩ ጳውሎስ ትዝ ይላችኋል ወደ ተሰሎንቄ ሰዎች ሲጽፍላቸው ወደ እናንተ ልንመጣ ነበረ አለ። ከአንድም ሁለት ጊዜ ግን ሰይጣን አዘገየኝ አለ። አስቡት እንግዲህ ታላቁ ሐዋርያው ጳውሎስ ገና ሲያልፍ ሰይጣን እኮ እየጮኸ ይወጣል። ግን ወደዛ ከከተማ እንዳይሄድ ትልቅ ጉዳይ ስላለው እዛ ቢሄድ እነዛን ቅዱሳን ቢጎበኝ ትልቅ ጉዳይ ስላለው ቅዱሳኖቹ ላይ ስልጣን ስለሌለው በከተማው አገዛዝ ላይ ኦልሬዲ ለዲያብሎስ በር የከፈቱ ስለሆኑ በዛ ምድር ላይ የሚመለኩ ክፉ ነገሮች ለዛ የተመቻቹ ናቸው። ሲስተሙ ለዚህ ዓለም ይመቻል። ስለዚህ በእነሱ አማካኝነት በተለያየ መንገድ ሊሆን ይችላል አዘገየኝ አለ። ለምሳሌ ሕግ ሊወጣ ይችላል፣ መንገድ ሊዘጋ ይችላል፣ እሱ እንዳይሄድ ማለት ነው። ወደዛ ብዙ ጫና ሊፈጠር ይችላል፣ የሆነ ነገር ሊደረግ ይችላል። ስለዚህ ወደዛ መሄድ አልቻለም። ጉዞውን አዘገየው ማለት ነው። ስለዚህ አንዳንድ ነገራችሁ ሲዘገዩ እንዲሁ እንደ ነገሩ አታዩአቸው። በመንፈስ ዓለም ላይ የሆነ ያንን ነገር እየያዘ ያለ ወደ እናንተ ያ ነገር እንዲደርስ የማይፈልግ አካል እየተገዳደረ ነው ማለት ነው። ኢሚዲየትሊ ስፒሪቹዋል አታክ ነው መክፈት ያለው። መንፈሳዊ ውጊያ ነው ልትከፍቱባቸው የሚገባ።
ውስጤ አይሴንስ ምናልባት እስቲ እንድንጸልይ መንፈሳዊ ጥቃት ላይ ነኝ። ዲፕረስድ ሆኛለሁ። የልብ መውረድ ይሰማኛል። አቅም አጥቻለሁ። ሞራል አጥቻለሁ። ወይ ነገሬ እንደተያዘ ይሰማኛል። ወደ ኋላ የሚጎትተኝ ነገር አለ። ሰዎች ተለውጠውብኛል። ቅድም እንዳልከው ሰዎች ፊታቸውን ቀይረውብኛል። በክህደት ውስጥ ናቸው እና በሆነ ኬዝ መንፈሳዊ ጥቃት ላይ ነኝ፣ እገዛ ያስፈልገኛል ከምትሉ ሰዎች ጋር 2 ደቂቃ መጸለይ እፈልጋለሁ። እግዚአብሔር አባት ሆይ በጌታ በኢየሱስ ስም ዛሬ ነው እጸልያለሁ። ወንድሞቼ እህቶቼ ይህንን የሚመለከቱ በእምነት እንጸልያለን። በማናቸውም መንፈሳዊ ጥቃት ውስጥ ያሉ እግዚአብሔር ሆይ ልባቸው የወረደ የደከሙ በተለያየ ነገር እግዚአብሔር ሆይ አቅማቸው የደከመ ለደካሞች ብርታትን የምትሰጥ እግዚአብሔር አንተ ነህና በእምነት እጸልያለሁ እንድታበረታቸው፣ ጉልበታቸውን እንደገና እንድታጸና፣ ተነስተው እንደገና እግዚአብሔር ሆይ በልተው ጸንተው መራመድ እንዲችሉ ጉዟቸው ረጅም የሆኑ ነገር ግን ጠላት ልባቸውን አውርዶ አድክሟቸው አስፈራርቶ አስጨንቋቸው ያሉ በዚህ ሰዓት እግዚአብሔር ሆይ ከቃልህ እውነት እንዲመገቡ ከመንፈስህ ኃይል እንዲካፈሉ እንደገና የበረቱ እግዚአብሔር እቅድህን ማስቀጠል ማስፈጸም የሚችሉበትን ኃይል መካፈል ይጀምሩ በጌታ በኢየሱስ ስም። እኔ ዛሬ ጸልያለሁ ብርታትን ጉልበትን የምትሰጥ አምላኬ ሆይ ባሉበት ስፍራ ላይ የእግዚአብሔር ክንድ እንዲያገኛቸው የእግዚአብሔር ኃይል እንዲያገኛቸው የትኛውንም መንፈሳዊ ጥቃት በመንፈስ ዓለም ላይ የተቀናበረ በአይምሯቸው ላይ የተደረገ ወረወሩ የዲያብሎስ ሐሳቦችን በኢየሱስ ስም አፈረስኩኝ። in the mighty name of Jesus እግዚአብሔር አባት ሆይ ኃይል እየወጣ እግዚአብሔር ሆይ እነሱን እንዲያገኛቸው ጸለይኩኝ። ኃይል እየተለቀቀ እግዚአብሔር ሆይ እንዲያገኛቸው ጸለይኩኝ። ቀጣይ ዘመናቸውን እግዚአብሔር የሚራመዱበት መንፈሳዊ ትጥቅ እንዲታጠቁ እግዚአብሔር ሆይ አንተ እንደገና እግዚአብሔር እግሮቻቸውን እንድታበረታ ግንባሮቻቸውን እንደ ቡላድ ድንጋይ እንድታረግ በጠላቶቻቸው ፊት መቆም እንዲችሉ መልሶቻቸውን የያዙ ክፉ ለቀው እንዲሄዱ በኢየሱስ ስም እኔ ጸልያለሁ። በልዩ ልዩ መንገድ እግዚአብሔር ወጥመድ የዘረጋባቸው መንገድ ያስቀየረባቸው በጌታ በኢየሱስ ስም ዛሬ የሱን ተጽዕኖ አፈረስኩኝ ተጽዕኖን። እግዚአብሔር አባት ሆይ ዛሬ በእምነት እንጸልያለን። ተያይዘን በእምነት አምነን እንጸልያለን። ኃይልህ እንዲበዛ እግዚአብሔር ሆይ ለብላቴኖች ለታናናሾች ደካማ ለሆኑ ሰዎች ኃይልን የምትሰጥ ኃይልን የምታበረታ የምታበዛ እግዚአብሔር አባት ሆይ በጌታ በኢየሱስ ስም ቃልህ ላይ እንደተናገረው እግዚአብሔር እንደ ንስር ኃይልን የምታድስ ኃይልን እንደገና የምታስታጥቅ በጌታ በኢየሱስ ስም ኃይል መታጠቅ እንዲሆንላቸው እግዚአብሔር ከፍ ብለው መብረር እንዲጀምሩ በእግዚአብሔር ኃይል በእግዚአብሔር ጽናት መቀጠል እንዲጀምሩ የእግዚአብሔር አቅምና ጉልበት በእነሱ ላይ ይሁን። ሃሌሉያ ሃሌሉያ። የእግዚአብሔር መንፈስ ስምህ ይባረክ። ብዙዎችን እንደገና ስለምታበረታ የደካከሙ በጥቃት ውስጥ ያሉ እግዚአብሔር ሆይ ልባቸው የወረደ ተስፋ እየቆረጡ ያሉ እንደገና ስለሚነሱ እንደገና ስለሚበረቱ እግዚአብሔር ሆይ የጣሉትን ትጥቅ ስለሚያነሱ እግዚአብሔር ሆይ ሳምሶንም ጸጉሩ ማደግ ጀመረ እንደሚል ጸጉራቸው የተላጨ የደካከሙ እንደገና ጸጉራቸው ማደግ እንዲጀምር እግዚአብሔር ሆይ በኃይል እንዲታጠቁ በኢየሱስ ስም ጸለይኩኝ። ስምህ ይክበር፣ ስምህ ይባረክ። በጌታ በኢየሱስ ስም ስለሰማህን እናመሰግናለን። አሜን አሜን አሜን። እግዚአብሔር አምላክ አብዝቶ ይባርካችሁ። ይህንን መልእክት የሚጠቅማቸው ሰዎች እንዳሉ ስለማልጠራጠር ሼር በማድረግ አብራችሁን አገልግሉ። በጣም ነው የምንወዳችሁ የምናመሰግነው። በዚህ ሁሉ ውስጥ ስትከታተሉ ስታዳምጡ ስትባረኩ የነበራችሁ ሁሉ እግዚአብሔር ከዚህ በላይ ደግሞ መንቃትን ጽናትን ይስጣችሁ። ይህንን ቻናል ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ውጡ። በጣም ነው የምወዳችሁ። መልካም ጊዜ ይሆንላችሁ። በሚቀጥለው ጊዜ እንገናኛለን።